ከማታውቁ ሰው ጋር ከማታውቁ አለና ሌላ ነገር እንድታደርግ እየተጫነ ዲፕሬሽን ውስጥ እንድትቆይ ያደርግ አንድ ልጅ ቢቀርባት አንድ ራንድ ሲሆን አስባ የሚያስጨንቅ በድንገት ለመገድ ነው ይታያል ይታያል በኢየሱስ ስም እንደገና ሕይወትን መዝራት መነቃቃት ሕያው ነው መነሳት ይቻላል። ወደ ቀድሞ ዓለም ወደ ተፈጥሮ ወደ ኖርማል ሕይወት ያን መልክ ወደ መምሰል መለወጥ ይቻላል። ቅዱሳን መጻሕፍት በኃይል በእኛ ላይ ከፍ ብሎ ሲነበቡ እንደገና አዲስ መሆን እንደገና ማቆጥቆጥ ማበብ። አንድ ጸሎት ጸልያለሁ ከያዕቆብ መልእክት አንጻር እናንተ ቆማችሁ ያላችሁ እየጸለያችሁ ባላችሁበት ከያዕቆብ መልእክት ምዕራፍ 5 ቁጥር 17 እና 18 አንጻር ጸልያለሁ። ስንተኛ ሰው ነበር ዝናብ እንዳይዘንብ አጠብቆ ጸለየ። በምድር ላይ 3 ዓመት ተኩል ዝናብ አልዘነበም። በዚያ ሰዓት ጸለየ። ኤልያስ እንዳይዘንብ ጸለየ አጠብቆ። አሁን አጠብቀን ጸልያው ከዘመኔ ከበሰመኝ መወገድ ያለበት መቆም ያለበት ምንድን ነው? ኤልያስ ለ3 ዓመት ተኩል ዝናብ እንዳይዘንብ አደረገ። ሕዝቡ አምላኩን እስከሚያይ ድረስ እርጥብ ጠርት ነው። እግዚአብሔርን ሰምቷል። አንተም ከላይህ ላይ አንቺም ከላይሽ ላይ ከሕይወትህ ላይ ላልተወሰነ ዓመት እግዚአብሔር እንዲለቅ የሚፈልገው ዓለም የተኛው ነው። እግዚአብሔር እንዲያስወግድ እግዚአብሔር ከሕይወትህ እንዲያርቅ የሚፈልገው ባህሪ የተኛው ነው። ላይመለስ ኦላ ባካራ ሊመለስ በመንፈሳዊ እግዚአብሔር ነገር ያሳያል። በጣም የደረቁ እጽዋቶቹን አያለሁ። በጣም የጠወለጉ የደረቁ ልምላሜ በላያቸው ላይ የማይታይ ቅጠል ሙሉ ሙሉ ከላያቸው ላይ የተራገፉ ዛፎቹን አያለሁ። እነዚህ ዛፎች ላይ ዝናብ እየወረደ ጠል ከሰማይ እየወረደ ጤዛ ከሰማይ እየወረደ እያረሰረሰ ሲያቆጠቁጡ አያለሁ። እንደገና ብራንች ያወጡ አያለሁ። እግዚአብሔር ተስፋችሁን ያቆጠቁጣል። እግዚአብሔር ታሪካችሁን ይለውጣል። የደረቀ ነገር ይለመልማል። እግዚአብሔር በሙላቱ ይመወኝሻል። ተስፋ የቆረጥሽው ነገር እንደገና ሕይወት ያገኛል። እግዚአብሔር ሕይወት ይዘራል። መንፈስ ቅዱስ በላይሽ ላይ ሕይወቱን ይዘራል። ወደ ወንዙ ጋር ስሩ እንደሰደደ ዛፍ መንፈስ ቅዱስ ላይሽ ላይ ያለሰልሳል። እግዚአብሔር ብርሃን በልብሽ ላይ ይበራል። ወጥቶን እግዚአብሔር ብርሃን ያልብሻል። እግዚአብሔር በዘመንሽ ተጽዕኖ የምትፈጥርበትን አቅም ይሰጣል። መድረቅ ያለበት ነገር ከላይሽ ይደርቃል። ከአንቺ የተነሳ እግዚአብሔር ከአባትሽ ሰፈር ከተወለድሽበት መንደር የሆነ ድክመትን ያደርቃል። የሆነ ምንጭ ይደርቃል። የሚደርቅ ምንጭ ይደርቃል። መንፈስ ቅዱስ እንዲረሳ ታሪክሽን እቀይራለሁ። አዲስ ነገሮች ዘመን ላይ አደርጋለሁ። ለብዙዎች መንፈስ አደርጋለሁ። አለስስላም ውድቀትሽ በክብር ይቀየራል። ውድቀትሽ በትንሣኤ ይቀየራል። እግዚአብሔር ለሕይወትሽ ላይ ይሰጣል። ጸልዩ። ሁለተኛ ጸሎት ምዕራፍ 18 ላይ ያለው ነው። እንደገና ኤልያስ እንደገና ጸለየ። እግዚአብሔርን ከ3 ዓመት ረሃብ በኋላ ከ3 ዓመት ከመቅበዝበዝ በኋላ የውሃ ምንጮች ተዘግቶ ነበሩ። ሕዝቡ ተቸግረዋል። እጽዋቶች ደርቋሉ። ሰውን እንጂ በጣም ተርቧል፣ ተወዷል። ግን እንደዛ ይቀራል። ኤልያስ ጸለየና እንደገና በሰማይ ዝናብ ወረደ። በዛም ይላል ቡቃያዎቹ ከመሬት በቀሉ፣ ፍሬ ሰጡ ይላል። ዋው! እንደዛ ነው። አንድ ነገር በሕይወት ላይ ይሆናል። አሜን ይሆናል። የተሰራ ሰው ሕይወትን የሚሰጥ ዝናብ ከሰማይ ይዘንባል። በላያችሁ ላይ የተሰራው የእግዚአብሔር ቃል የሚያበቅል የመንፈስ ቅዱስ አቅም በላያችሁ ላይ ይሆናል። Yes.
ኪዳንሽን አዲስ እግዚአብሔር ቢሆንሽ ኪዳንሽን ታነሳ አንቺና እግዚአብሔር በከነበረው ኪዳን ስታነሳ ያለ እግዚአብሔር ስምሽ ለለውጥ ማጣለ እግዚአብሔር ናቸው ያለውና ያጥፋሽ በሚቃወ አያገኝ የዋህሽ ምክራትን ያንቺን እርምጃ አይቋጠም ለመስቀል የሚከታተሉ ልጆች የሚከታተሉ አያገኝ መንፈስ ቅዱስ ይደግፍሻል። ሃሌሉያ ብቻ ቱቱ ከፋቱ ሁለት ቱቱ ወሰለ ከፋቱ ሁለት ሰዓት ከታይዘን በልጅ ማሳላት ጸልያለሁ። አሁን ዲኑ ከጌታ የመንፈስ ቅዱስ ዝናብ ውስጥ የመንፈስ ቅዱስ ንፋስ ውስጥ ዝናፋስ ውስጥ የተደረቀ ነገር የሚቆጥቆጥ የተደረቀ ነገር ያለ አንተም በሌላ ሰው እግዚአብሔርን ስም ትሸከማለህ። ስሙ ማለት ላይ የማይሰበር እግዚአብሔር መንፈሱ ማለት ላይ ያበሳ ጸጋ ማለት ላይ ስለዛየ ምሕረት ማለት ላይ ስለተደረጋየ ሽሙር ኮኬስ የጨለማ ፍጥረት ናባስ ሊካራዲ ለረብሬ ለጀኛስ የጸሎት መንፈስ ላይ ታዛለህ። በሌሊት እንድትጸልይ ያደረገ መንፈስ በቀን እንድትጸልይ ያደረገ መንፈስ በክትር ተንበርከ እንድትጸልይ ያደረገ መንፈስ በኢየሱስ ላይ ማፍለግ ያደረገ ከሌላ ጮክ ባለ ድምፅ ታድሶ ይሆናል ከማታውቁ ሰው ጋር ከማታውቁ ወልና ሌላ ነገር እንድታደርግ እየተጨናነቀ ድብሬሽን ውስጥ እንድትቆይ ያደርግ ማስፈልገው ውሃ እንድትጠጣ ከማታውቁ ሰዎች ጋር ህብረት እንድታደርግ የሚያገፋፋ ጨለማ በናዝሬቱ በኢየሱስ ስም ከሕይወታችሁ ላይ ይሰበር። በነፃነት እንድንኖር ክርስቶስ ነፃ ወጣን። እግዚአብሔር ቃል ኢየሱስ ሞቶለት ያገኛችሁትን ነፃነት ሊከለክል አውሬ በመስቀሉ ያገኛችሁትን ሰላም እነሳ ያለው የሌለው እያሰባችሁ ተስፋ ተቆርጡ የሚያደርግ እንዳይሳካ እንዳይቀናበት መውሰውን በሌለው ሳይሆኑ አንተ ጨለማ የሰበር ዘመድረስ ኪዳን የገባ አንድ
እግዚአብሔር የመታገስ ጊዜ ያመጣል። አሁን ያለው በጣም ሰው ይታገሳል። አሁን ያለው እግዚአብሔር የሞቱን ዘንድ ያግሳል። አሁን ያለው ወዳትና ኢየሱስ ጣልቃ ይገባ። ኢየሱስ ጣልቃ ይገባ። እናመሰግናለን። እናከብራለን። ከፈለ ወደ እግዚአብሔር እናመሰግናለን። በሉት እንወጣለን። ካቆምንበት እንቀጥላለን።